በጋብቻዎች ውስጥ ሊኖሩ የሚችሉ ችግሮችና እንዴት ሊፈቱ እንደሚችሉ የምንማማር ይሆናል ማለት ነው። አምላካችን ቅዱስ እግዚአብሔር ከጅማሬያችን እስከ ፍጻሜያችን በመካከላችን ሆኖ እንዲያስተምረን እንዲመክረን ቅዱስና መልካም ፈቃዱ ይሁንልን። ለዛሬ እንግዲህ እንደ እግዚአብሔር ፈቃድ በጣም በተወሰነ መልኩ ለማየት የምንሞክረው ኦርቶዶክሳዊ የጋብቻ ትምህርት ምንነቱን ነው። ጋብቻ እንግዲህ በኦርቶዶክሳውያን ብቻ የሚፈጸም ምስጢር ሳይሆን በሌሎችም ቤተ እምነቶች የሚፈጸም ምስጢር ነው። ምስጢሩ ምንም እንኳን ያው በሌሎች ቦታዎች ላይ ይፈጸማል ማለት ሌሎቹ እንደ ምስጢር ይቀበሉታል። ሲቀጥልም ደግሞ ቤተክርስቲያን የምታምነውን የጋብቻ ትምህርት ሌላውም ይቀበለዋል ማለት አይደለም። እንዲሁ ጋብቻ እኛ ጋር ብቻ ወይም የቤተክርስቲያን ሁኔታ ብቻ ሳይሆን ዓለም አቀፍ የሆነ ሁኔታ እንደሆነ እናውቃለን። ቤተክርስቲያን ግን ለጋብቻ የምትሰጠው ትርጉም፣ አመለካከት እና ቦታ ግን በጣም ትልቅ ቦታ ነው። በመጽሐፍ ቅዱስ ውስጥ እንግዲህ ከመጀመሪያው አንስቶ እስከ መጨረሻው ድረስ ብንመለከት በጣም ሰፊ ቦታዎችን ይዘው ከምናገኛቸው ታሪኮች መካከል የቤተሰብ ታሪክ ነው። ኦሪት ዘፍጥረት ላይ እንኳን ብንነሳ ከአዳምና ከሔዋን ጀምሮ የአብርሃም፣ የይስሐቅ እና የያዕቆብ ታሪኮች በስፋት የምናገኛቸው የቤተሰብ ህይወት ታሪኮች ናቸው። እነዛ ቤተሰቦች መነሻቸው ደግሞ ጋብቻ ነው። ጋብቻ በመጽሐፍ ቅዱስ ላይ ትልቅ ስፍራ አለው ተብሎ የተጻፈበትም ዋነኛው ምክንያታችን ምንድነው? እግዚአብሔር እንግዲህ በቅዱስ መጽሐፍ ላይ ተጽፎ የምናገኛቸውን እንዲጻፉ ምክንያት ያደረገበት ምክንያት አንዳንዶቹ ስህተት ከሆኑ ከስህተታቸው ተምረን እንዳንደግማቸው ነው። መልካም ጎኖች ደግሞ ከሆኑ ከነዛ መልካም ጎኖች የምንወስዳቸውን ጥሩ ነገሮች መልሰን በመድገም እነዛ መልካም ያመጡት ነገሮች እኛም እንድናገኛቸው ለማድረግ ነው። ስለዚህ ቤተክርስቲያናችን በጋብቻ ህይወት ላይ በመጽሐፍ ቅዱስ ውስጥ የምናገኛቸውን ጥሩ የሆኑ የጋብቻ ምሳሌያቶችን መልሰን እንድንወስዳቸው፣ ያልተገቡ ደግሞ ጥሩ ያልሆኑ የጋብቻ ህይወቶችን በማየት ከነዛ እንድንሸሻቸው በመጽሐፍ ቅዱስ ላይ ስለ ጋብቻ በደንብ በስፋት ተጽፎ እናገኛለን። መጽሐፍ ቅዱስም ላይ በብሉይ ኪዳን ላይ የምናገኘው የኦሪት ዘፍጥረት ምዕራፍ 2 ላይ ያለው የመጀመሪያው የጋብቻ ታሪክ ነው። የሱ ተመሳሳይ የሆነው የዮሐንስ ወንጌል ላይ በምናገኘው በሁለተኛው ምዕራፍም ላይ አምላካችን መድኃኒታችን ልዑል እግዚአብሔር ኢየሱስ ክርስቶስ በጋብቻ ቤት ወይም በሰርግ ቤትም እንደተገኘ እናያለን። በዚህ በመነሳት አምላካችን ልዑል እግዚአብሔር በብሉይም ሆነ በሐዲስ ኪዳን ስለ ጋብቻ ስለ ትዳር ያለው ትልቅ ቦታ እንዳለ ማወቅ እንችላለን። ጋብቻ ትልቅ ቦታ የሚሰጠው የቤተክርስቲያን ትምህርት ነው። ሌላው የምንለው ምክንያት ደግሞ ምንድነው? ዙሪያችን ላይ ያለን ማናችንም ሰዎች የተገኘነው በዚህ ህይወት ስለሆነ ነው። መነኮሳትም በምንኩስና የመኖራቸው በምንኩስና ህይወት የመመላለሳቸውን ሰዎቹ ማለት ነው ምክንያቱ ከጋብቻ ስለተገኙ ነው። ሌላውም ከምንኩስና ውጪ በጋብቻ ህይወት የሚገኘውም ሰው ከጋብቻ ነው። ስለዚህ ስለ ጋብቻ ማውራት ስለ ጋብቻ ማስተማር የሚያስፈልገው ለሚያገቡና የማግባት ሐሳብ ላላቸው ሰዎች ብቻ ሳይሆን መነኮሳት ለሆኑ ሰዎችም ይህንን ህይወት ማወቅ፣ መረዳት፣ መገንዘብ ያስፈልጋቸዋል። እንዲያውም በቤተክርስቲያናችን ስለ ጋብቻ በጣም ብዙ ያስተማሩ መምህራነ ቤተክርስቲያን መነኮሳት ናቸው። ኖረውበት ባይሆኑም ትምህርቱ የቤተክርስቲያን እንደመሆኑ ሌላው ሰው ይሄንን ማወቅ መገንዘብ ስለሚያስፈልገው ነው። እንደ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 7 ላይ የሱ ቅዱስ ጳውሎስ ደግሞ ህይወቱን ሁሉ ነገሩን ይከተለው የነበረውና ጠባቂው አድርጎ የሾመውም ቅዱስ ዮሐንስ አፈወርቅም ተመሳሳይ ስለ ጋብቻ ህይወት በጣም ብዙ ስፋት ያላቸውን ትምህርቶችን ድርሳናቶችን ጽፈዋል። ስንመለከታቸው ምንም እንኳን እነዚህ ሁለት አባቶቻችን የምንኩስና ህይወትን የኖሩ ቢሆኑም የጋብቻ ህይወትን ቸል ብለው ያለፉት አይደለም። ምክንያቱም ክርስቲያኖች ወደ እግዚአብሔር መንግስት የሚያደርሳቸው ሁለት መንገዶች ናቸው፣ ምንኩስናና ጋብቻ ናቸው። ምንኩስና ውስጡ ከምንኩስና ህይወቱ ባሻገር ማለት ነው አኗኗሩ በሁለት ይከፈላል። የማህበርና የተባህቶ ይባላል። ማህበር ማለት በአንድነት በህብረት መነኮሳት የሚኖሩት የኑሮ አይነት ሲሆን ተባህቶ የሚባለው ደግሞ ለብቸኝነት የሚኖር ባህታውያን የምንላቸው ማለት ነው እነሱ የሚኖሩት ህይወት ነው። በምንኩስና ህይወት ታዲያ በጥቅሉ ዋነኛው ዓላማው ምንድነው? ሰውን ከእግዚአብሔር ጋር ማገናኘት ነው። መነኮሳት ሰው ካለበት ጥለው የሚወጡት መንኩሰው ከዓለሙ ይልቅ በረሃውን መርጠው የሚወርዱት ከሰው ለመሸሽ ብቻ ሳይሆን በሙሉ ልባቸው ከእግዚአብሔር አምላክ ጋር ለመጣበቅም ጭምር ነው። ስለዚህ መነኮሳት ይህንን እንደሚያደርጉት ሁሉ ባለትዳሮችም ለምንድን ነው የሚያገቡት ሲባል የጋብቻ ዋነኛ ምክንያቶች ተብለው የሚዘረዘሩት አንደኛው ዘርን ለመተካት ነው፣ ሁለተኛው ለመረዳዳት ነው፣ ሶስተኛው ደግሞ ከዝሙት ለመጠበቅ ነው።
ሶስቱንም ብንመለከታቸው መዳረሻቸው ወደ እግዚአብሔር የሚያደርሱ ናቸው። ሰው ከዝሙት ከኃጢአት የሚጠበቀው ጽድቅን ለመስራት ነው። ሰው ዘር የሚተካው ዘር መተካት ስላለበት ብቻ ሳይሆን የሚተካውን ዘር ምክንያት አድርጎ የሚጸድቅም ጭምር ከሆነ በመልካም ስነ ምግባር የሚመላለስ ከሆነ ነው። ባልና ሚስት የሚረዳዱት ደግሞ በስጋዊ ህይወታቸው የተሻለ ኑሮ ለማግኘት ብቻ ሳይሆን በመንፈሳዊ ህይወታቸው ተስፋ የሚያደርጓትን መንግስተ ሰማያትን ለመውረስ ነው። ምንኩስና መዳረሻው የእግዚአብሔር መንግስት እንደሆነ ሁሉ ታዲያ ጋብቻ መዳረሻ ቦታው ወይንም ደግሞ መዳረሻው የእግዚአብሔር መንግስት ወይም መንግስተ ሰማያት ናት። ስለዚህ ሰው ከሁለቱ አማራጮች አንዱን መርጦ ይኖራል። የምንኩስናውን ህይወት በመምረጥ የሚኖሩ ሰዎች ከባለትዳሮች የተሻሉ ወይም በቅድስና ህይወታቸው የሚበልጡ ናቸው። መነኮሳት ለዛም ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 7 ላይ ሲያስተምር ስላገቡ ሰዎች ሲናገር መልካም እንዳደረጉ ይናገራል። በማግባታቸው ምክንያት ከኃጢአት ለመጠበቅ ለመረዳዳትና ዘርን ለመተካት ምርጫቸው ስላደረጉ በዚች ምድር ላይ ቤተሰብን መስርቶ መኖር ኃጢአት አይደለም፣ ክፋት አይደለም፣ ነውርም ጭምር አይደለም፣ የሚያስከስስም አይደለም። ምክንያቱም በብቸኝነት ህይወታቸው እንደነ ኤልያስ እንደነ ሄኖክ የተመሰገኑ አባቶቻችን እናቶቻችን እንዳሉ ሁሉ በጋብቻ ህይወታቸው እንደነ አብርሃም እንደ ይስሐቅ እንደ ያዕቆብ ደግሞ የተመሰገኑም አሉ። ስለዚህ ሰው በምንኩስና ህይወት ሳይመርጥ ወደ ጋብቻ ህይወት መግባቱ ሙሉ በሙሉ የሚያስከስሰው የሚያስወቅሰው አይደለም፣ አኗኗሩ የተቀደሰና ጥሩ የሆነ ከሆነ። ስለዚህ ቅዱስ ጳውሎስ ያገባ መልካም አደረገ አለ፣ ያላገባ ደግሞ የተሻለ አደረገ። ያላገባ የተሻለ ማድረጉ መነኮሳት ባለማግባታቸው የተሻሉ ነገሮችን አድርገዋል። በሙሉ ሐሳባቸው በቁርጥ ሕሊናቸው እግዚአብሔርን ለመታዘዝና እግዚአብሔርን ለማምለክ ዝግጁ ሆነዋልና መነኮሳት እንደ ባለትዳሮች እንደሚፈተኑት ፈተና ላይፈተኑ ይችላሉ፣ የሚፈተኑም አሉ። አንዳንድ ፈተናዎች ግን ባለትዳሮች ላይ የሚጸኑባቸው መነኮሳት ላይ ኢምንት ወይም ባዶ ሆነው ሊገኙ ይችላሉ። ለምሳሌ ለጋብቻ ህይወት ለሚኖሩ ሰዎች የገንዘብ ጉዳይ ቀላል አይደለም፣ ምክንያቱም የመኖርና ያለመኖር ጉዳይ ስለሆነ። ለመነኮሳት ግን የገንዘብ ጉዳይ ያን ያክል ቁም ነገርም ላይሰጥ ይችላል። በዚህ በዜና አበው ላይ የቅዱስ መቃርስ ደቀ መዛሙርትን ታሪክ የተጻፈበት አለና አንድ ባለጸጋ ወደ ቅዱስ መቃርስ ገዳም ከሄደ በኋላ ለዛ ለገዳማውያኑ ወርቅ መስጠት ፈልጋለሁ አለና የገዳሙ አበመኔት በፍጹም ይሄ ሊሆን አይችልም፣ ሊቀበሉ አይችሉም አሉ እና ባለጸጋው በጣም ካልተቀበሉኝ በቃ ግዴታ ነው፣ እንዴት ይሄንን ሁሉ መንገድ መጥቼ ብሎ አስጨነቃቸውና አበመኔቱ መነኮሳቱ እንደማይፈልጉ ሲነገረው ይሄ ባለጸጋ እንዳልሰማ ሲያውቅ ደውል እንዲደወልና መነኮሳቱ ሁሉ እንዲሰበሰቡ አደረገ። ያን ባለጸጋ የያዘውን ወርቅ በሙሉ ከፊት ለፊቷቸው አስቀመጠና የምትፈልጉትን ያክሉ ሰዱ አሏቸውና በደውሉ ምክንያት የተሰበሰቡት መነኮሳት በሙሉ ምንም ሳያደርጉ ቆመው ዝም ብለው አፍጥጠው ያዩ ነበርና ባለጸጋው ለአበመኔቱ ምን ሆነው ነው ወርቁን እያነሱ ለምን አንዳንድ እያደረጉ አይወስዱም አይሄዱም አላቸውና አበመኔቱም አዘዛቸው፣ የፈለጋችሁትን ያክል ይዛችሁ ሂዱ አላቸውና እነዛ መነኮሳት ምን አሉ? እኛ ወርቅ ሳይሆን ድንጋይን የሚታየን፣ ለድንጋይማ እዛው ከበዓታችንስ ያለ ነገር አይደል እንዴ ለምን ተሸክመን መሄድ ያስፈልገናል አሉ ይባላልና ያ ባለጸጋ በጣም ልቡ ሲነካ ለካ ሰው ወርቅ እያየ ወርቅ ሳይመስለው ገንዘብ እያለ ያለ ገንዘብ መኖር የሚችልበትም ጸጋ ሊደርስ ይችላል ብሎ ወደዛ ህይወት እንዲቀላቅሉት ጠየቃቸው የሚል ታሪክ አለና መነኮሳት ስለዚህ ባለጸጎ በጋብቻ ህይወት የሚኖሩ ሰዎች የሚፈተኑበትን ፈተና ላይፈተኑ ይችላሉ፣ የሚያሳስባቸው ላያሳስባቸው ይችላል። ያ ማለት ግን ሙሉ በሙሉ ሳይሆን እንዲሁ በጾታ መመን የሚፈተኑባቸው የጾር ፈተናዎች አንዱ ላይ ላይጸናበት ይችላል ማለት ነው። እነዚህ አምስቱ ጾታ መመናን የሚባሉት በጾር ወይም በዋና ፈተና የሚታወቁት የወንዶች ትልቁ ፈተናቸው የሚባለው ዝሙት ነው ወይም ዋና ጾራቸው። የሴቶች ትውዝፍት ነው ወይም ምንዝር ጌጥ ይባላል።